ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ ተማሪዎች እንደምን አላችሁ? የተወደዳችሁና የተከበራችሁ የተማሪ ወላጆች እንደምን ሰነበታችሁ? ከዚህ በፊት እንግዲህ እንደምታወቀው ተማሪዎችን ለመርዳት ተማሪዎችን ለማገዝ የሂሳብ ትምህርትን በዩቲዩብ ቻናሌ ላይ በማስተማር እገኛለሁኝ። ዛሬም እንደተለመደው የአራተኛ ክፍል የሂሳብ ትምህርትን ምዕራፍ 8ን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ትሆኑ ዘንድ በትህትና እማጸናለሁኝ። ይህ ቪዲዮ እናንተ ጋር የደረሰ ተማሪዎች፣ ውድ ተማሪ ወላጆች፣ ይህ ቪዲዮ ለሌሎች ተማሪዎች እንዲደርስ ሌሎች ተማሪዎች እንዲጠቀሙበት ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ማንኛውንም ደግሞ ያላችሁን ጥያቄ ወይም ደግሞ እንድሰራላችሁ የምትፈልጉትን ቪዲዮ በፈለጋችሁት ትምህርት ሳብጀክት ማለቴ ነው በኮሜንት ሴክሽን ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። በቀጥታ ወደ ዕለቱ ትምህርት ሄዳለሁ። ምዕራፍ 8 ስለ መስፈሪያዎች ነው የምናወራው። እንግዲህ መስፈሪያዎች የምንላቸው በሶስት ይከፈላሉ። እነሱም የርዝመት መስፈሪያዎች፣ የመጠነ ቁስ መስፈሪያዎችና የፈሳሽ ይዘት መስፈሪያዎች ናቸው። በእነዚህ ሶስቱ መስፈሪያዎች ውስጥ የምናገኛቸው ወይም ደግሞ የምንማራቸው ተዛምዶ አለ፣ የመስፈሪያዎቹ አሃድ አለ፣ እንዲሁም ደግሞ መስፈሪያዎችን ከአንድ አሃድ ወደ ሌላ አሃድ መቀየር፣ እነዚህን መስፈሪያዎች መደመር፣ መቀነስ፣ ማወዳደር እና በቅደም ተከተል ማስቀመጥ ይሆናል ማለት ነው። የመጀመሪያው የምንመለከተው የርዝመት መስፈሪያዎችን ነው። የርዝመት መስፈሪያዎች በሁለት ከፍለን ማየት እንችላለን። እነሱም ባህላዊ የርዝመት መስፈሪያዎች እና ዘመናዊ የርዝመት መስፈሪያዎች ይባላሉ። ባህላዊ የርዝመት መስፈሪያዎች የምንላቸው እነማን ናቸው የሚለውን ብንመለከት ባህላዊ የርዝመት መስፈሪያዎች የሚባሉት የሚከተሉት ናቸው። እነሱም ደግሞ ስንዝር አለ። ስንዝር ባህላዊ የርዝመት መስፈሪያ ነው። እንደምትመለከቱት በምስሉ ላይ ማለት ነው ተማሪዎች፣ ጫማ አለ፣ ገመድ አለ፣ ክንድ፣ እርምጃ። እነዚህ እንግዲህ እንደምትመለከታቸው ባህላዊ የርዝመት መስፈሪያዎች ናቸው። እነዚህ የርዝመት መስፈሪያዎች በተለይ በገጠሩ አካባቢ የሚኖሩት ማህበረሰቦች በሚገባ ይጠቀሙበታል ማለት ነው። በአገልግሎት ላይ ይውላሉ ማለት ነው። ነገር ግን እነዚህ የርዝመት መስፈሪያዎች ዓለም አቀፋዊ ተቀባይነት የላቸውም። ምክንያቱም ከሰው ሰው ከቦታ ቦታ ስለሚለያዩ ማለት ነው። ሌላው የምንመለከተው ዘመናዊ የርዝመት መስፈሪያዎችን ነው። ዘመናዊ የርዝመት መስፈሪያዎች የምንላቸው በአብዛኛው በዓለም አቀፍ ደረጃ በአገልግሎት ላይ የሚውሉ በሰፊው የምንጠቀማቸው ናቸው። እነዚህ መስፈሪያዎች ዓለም አቀፍ ተቀባይነት አላቸው ማለት ነው። ምክንያቱም ከቦታ ቦታ ልዩነት ስለማያመጡ። የዘመናዊ የርዝመት መስፈሪያዎች የምንላቸው ሚሊሜትር አሳጥረን ስንጽፈው ነጥብ ሚ ብለን ነው ማለት ነው። ሳንቲሜትር፣ ሜትር እና ኪሎ ሜትር ናቸው። እዚህ ጋር ግን ተማሪዎች ልብ ልትሉ የሚገባው ነገር ዴሲሜትር፣ ዴካሜትር እና ሄክቶሜትር የሚባሉ የርዝመት መስፈሪያዎች እንዳሉ መዘንጋት የለባቸውም። ሌላው የምንመለከተው የርዝመት መስፈሪያዎች ተዛምዶ ነው። እነዚህ የርዝመት መስፈሪያዎች ተዛምዶ እጅግ በጣም ወሳኝ ናቸው። ምክንያቱም ከአንዱ የርዝመት መስፈሪያ ወደ ሌላ የርዝመት መስፈሪያ ለመቀየር ካልኩሌሽን የምንሰራው በእነዚህ ተዛምዶ ነው። ለምሳሌ ከሳንቲሜትር ወደ ሚሊሜትር ለመቀየር ከትልቅ አሃድ ወደ ትንሽ አሃድ ስለሆነ በተዛምዶ እናባዛለን። ያ ማለት በ10 እናባዛለን ማለት ነው። በተገላቢጦሹ ከሚሊሜትር ወደ ሳንቲሜትር የምንቀይር ከሆነ ከትንሽ አሃድ ወደ ትልቅ አሃድ ስለሆነ የምንቀይረው ለተዛምዷቸው እናካፍላለን። ያ ማለት የተሰጠንን
ቁጥር በሚሊሜትር የተገለጸን ለ10 በምናካፍልበት ጊዜ ወደ ሳንቲሜትር ቀየርን ማለት ነው፣ ወይም ለወጥን ማለት ነው። ታዲያ እነዚህ የርዝመት መስፈሪያዎችን ከአንድ አሃድ ወደ ሌላ አሃድ ለመለወጥ እነዚህን ተዛምዶ ማወቅ ግድ ይላል። እስቲ ተማሪዎች ተዛምዶቹን እንመልከታቸው። 1 ሳንቲሜትር 10 ሚሊሜትር ጋር እኩል ነው። 1 ሜትር ከ100 ሳንቲሜትር ጋር እኩል ነው። 1 ሜትር ከ1000 ሚሊሜትር ጋር እኩል ነው። 1 ኪሎ ሜትር ከ1000 ሜትር ጋር እኩል ነው። 1 ኪሎ ሜትር ከ100,000 ሳንቲሜትር ጋር እኩል ነው። 1 ኪሎ ሜትር ከ1 ሚሊዮን ሚሊሜትር ጋር እኩል ነው። ስለዚህ እንደምትመለከቱት ማንኛውም የተሰጠንን የሜትር የርዝመት መስፈሪያ ከሜትር ወደ ሳንቲሜትር መቀየር ብንፈልግ በ100 እናባዛለን። ወደ ሚሊሜትር መቀየር ብንፈልግ በ1000 እናባዛለን። ወይም ደግሞ ክሬስ ክሮስን መጠቀም ይቻላል ማለት ነው። ስለዚህ የርዝመት መስፈሪያዎችን ከአንድ አሃድ ወደ ሌላ አሃድ በምንለወጥበት ጊዜ በሰፊው የምናየው ይሆናል። ሌላው እዚህ ጋር ተማሪዎች ልታስተውሉት የሚገባው ነገር ከርዝመት መስፈሪያዎች ውስጥ ትንሿ የርዝመት መስፈሪያ አሃድ የምትባለው ሚሊሜትር ናት ማለት ነው። ትልቁ የርዝመት መስፈሪያ ደግሞ የሚባለው ኪሎ ሜትር ነው። መሰረታዊ የርዝመት መስፈሪያ አሃድ የምንለው ደግሞ ሜትር ነው። ይሄ ማለት ዓለም አቀፋዊ ተቀባይነት ያለው ማለት ነው። የርዝመት መስፈሪያ መሳሪያው ምን ይባላል? ሜትር ይባላል ማለት ነው። መሳሪያው ሜትር ነው የሚባለው። ቀጣይ ላይ የምንመለከተው ተማሪዎች የርዝመት መስፈሪያዎችን መለወጥ ነው። ቅድም በትንሹ ለመግለጽ እንደሞከርኩት የርዝመት መስፈሪያዎችን ከአንድ አሃድ ወደ ሌላ አሃድ ለመለወጥ እንዴት እንለውጣለን የሚለውን ነገር በቀጣይ ቪዲዮ በሚገባ እንመለከታለን። ይህ ቪዲዮ አጠር ያለ እና ዋናውን የትምህርቱን ወይም የምዕራፉን ይዘት የያዘ ስለሆነ ተማሪዎች ይህን ቪዲዮ ከተመለከታችሁ በኋላ ስለ ርዝመት መስፈሪያዎች፣ ስለ የርዝመት መስፈሪያ አይነቶች እና ተዛምዶች በሚገባ እንደምትረዱ ተስፋ አድርጋለሁ። ማንኛውንም ያላችሁን ጥያቄ በኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ